የአማራ ክልል መውጫና መግቢያ በር የሆነችው የባለብዙ እምቅ ሀብት ባለቤት ደጀን ከተማ በምስራቅ ጎጃም ዞን ከሚገኙ 17 ወረዳዎችና 9 የከተማ አስተዳደሮች መካከል አንዷ ናት። ከአዲስ አበባ በ229 ኪሎ ሜትር፣ ከባህር ዳር በ335 ኪሎ ሜትር፣ ከደብረ ማርቆስ በ70 ኪሎ ሜትር ርቀት ላይ ትገኛለች። የደጀን ከተማ የመሬት አቀማመጥ በአብዛኛው ሜዳማ ሲሆን ከባህር ጠለል በላይ ከ1002 እስከ 2586 ሜትር ከፍታም ተቀምጣለች። የከተማዋ ተፈጥሯዊ አቀማመጥ በአባይ ሸለቆ የተከበበ ነው። ደጀን ከተማ የሰሜኑ ክፍለ ሀገር መግቢያ በርና ደረቅ ወደብ ስለሆነች የብዙ ተሽከርካሪዎችና ጎብኚዎች ማረፊያ መተላለፊያና ማደሪያ በመሆኗ ለከተማዋ ነዋሪዎችም ዋና የገቢ ምንጭ ናት። በ1929 ዓ.ም የተመሰረተችው ደጀን ስያሜዋ ውሻ ጥርስ ይባል እንደነበርና ይህን ስያሜ ያገኘችው የጥንታዊ የቤት አሰራር ቅርጽ የውሻ ጥርስ መሰል ስለነበር እንደሆነም አፈታሪኮች ያስረዳሉ። በ1930ዎቹ ጣሊያን ሀገሪቱን በወረረችበት ወቅት ከአዲስ አበባ ደብረ ማርቆስ ሲጓዙ በነበሩ ነጋዴዎች ያሁኑን ደጀን የሚለውን ስያሜ እንደሰጧትም ይነገራል። ደጀን ከተማ እንደ ከተማ ዕውቅና አግኝታ በ1936 ዓ.ም ማዘጋጃ ቤትም ተቋቁሞላታል። በ1939 ዓ.ም የቤተ ክህነት ትምህርት ዕውቅና በነበራቸው መርጌቶች በዘመናዊ መልክ የአንደኛ ደረጃ ትምህርት ቤትም በሳር ተጀምሮላታል። በዓመቱ በ1940 ዓ.ም ከተማዋ የስልክ ወይም የሬዲዮ ስልክ ተጠቃሚም ሆናለች። መኖሪያ ቤቶች፣ አገልግሎት ሰጪ ድርጅቶችና ተቋማት ስርዓት ይዘው የራሳቸው ሕጋዊና በቂ ቦታ ይኖራቸው ዘንድም በ1941 ዓ.ም ከተማዋ የሽንሸና ፕላን ተጠቃሚ እንድትሆንም ተደርጓል።